አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰዓዲ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። ዛሬ እንግዲህ በአዲስ ቪዲዮ መልሰን ተገናኝተናል። ዛሬ ይዤላችሁ የመጣሁት ባለንበት ቦታ ሆነን እንዴት ሀገራችንን ሰፈራችንን ማየት እንችላለን የሚል ነው። ዛሬ ይዤላችሁ የመጣሁት ኢንሻአላህ። ቪዲዮውን ከመጀመራችን በፊት ላይክ እና ሰብስክራይብ እንዲሁም ደግሞ ሼር ማድረጋችሁን እንዳትረሱ። አሁን ቀጥታ ወደ ቪዲዮ። አሁን እንግዲህ የምንሄደው እዚች ፕሌይ ስቶር እንገባለን። ፕሌይ ስቶር ከገባን በኋላ እዚች ሰርች ባሯ ላይ እንነካና ጉግል ማፕ ብለን እንጽፋለን፣ በእንግሊዘኛ ማለት ነው። ያው እንደምታዩት ጉግል ማፕ ብላችሁ ትጽፉና ከዛ እንደዚህ አይነት አማራጮች ይመጣሉ። እንደነዚህ አይነቶች ሲመጡ እነዚህ አያስፈልጉም። ያው እዚህ ጋር ማለት ጉግል ማፕ ስትሉ በጣም ብዙ አይነቶች ስለሚመጡ እንዳትደናገሩ። ላይክ ይችን የምትመስለዋል ነው የምታወርዱት ማለት ነው። ከዛ አሁን ኢንስታል ነው የምትሉት። ኢንስታል ትሉትና ይወርዳል ማለት ነው። በጣም አሪፍ ነው፣ ተጠቀሙት። በዚሁ አጋጣሚ ልላችሁ የምፈልገው ጥያቄ የፈጠረባችሁ ነገር ካለ ስለ ዩቲዩብ ወይም ደግሞ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። እኔ በዛ መሰረት ኢንሻአላህ ቪዲዮ እሰራለሁ ማለት ነው። ያው እንግዲህ እንደምታውቁት ትንሽ ስራ ይበዛል። ቆይቻለሁ ቪዲዮ ራሱ ከሰራሁኝ እንግዲህ ጠፍቻለሁ። ብዙ የምሰራቸው ቪዲዮዎች ነበሩኝ፣ የጊዜ ማጣት ነው። በጣም ይቅርታ። ብዙ ልጆች የምትጠይቁኝ ያላችሁ በውስጥም ሆነ ስሪልን የምትሉ። እሺ እንግዲህ እንደምታዩት እንደዚህ ያመጣልናል ማለት ነው። እንደዚህ አይነት ሲያመጣልን እዚች ሰርች ባሩ ላይ ሀገራችንን እንጽፋለን ማለት ነው። ምሳሌ እኔ ያው ደሴ እንድጻፍ፣ ደሴ ያው እንደምታዩት መጀመሪያ ላይ ደሴ ኢትዮጵያ ብሎ መጣልኝ። ደሴ ከተማ ኢትዮጵያ ያኒ ያስመርጣችኋል ማለት ነው። ያስመርጣችኋል። እዚች ኤክስ ምልክቷን ነክታችሁ ማስታወቂያ ነው ንኩት። ከዛ ወዶችዬ የደሴን እንግዲህ እንደዚህ እያደረጋችሁ ማየት ትችላላችሁ። እንደዚህ ሰፋ ስታረጉት ሩጋ አሁን ይኸው እዚህ ጋር ደሴ። ከዛ ወዶችዬ የደሴን እንግዲህ እንደዚህ እያደረጋችሁ ማየት ትችላላችሁ። እንደዚህ ሰፋ ስታረጉት ሩጋ አሁን ይኸው እዚህ ጋር ደሴ። የት አካባቢ ነው አሁን? እሺ ይሄ ካወቃችሁት ያው እንግዲህ የደሴ ከተማችሁን እንደዚህ እያደረጋችሁ ማየት ትችላላችሁ ማለት ነው። የኔ ወዶች ያው ደሴ ያሰላም ደሴ ተመልከቱ። ደሴ እንደዚህ እያደረጋችሁ ሰፈሩን የምታውቁ ልጆች ያው እንግዲህ ያው ደሴ እችን ትመስላለች። ደሴ ማሻአላህ በሉ፣ ማሻአላህ በሉ። ተራራዎቿ ደሴ እና እንደዚህ እያደረጋችሁ ማየት ትችላላችሁ። ከዛ ሩጋ አለ፣ ቢለን አለ። ይታያችኋል? ቢለን በቃ አያችሁ፣ እዚህ ቦታ ነው፣ እዚህ ጋር ነው ቢለን ማለት ነው። እና እንደዚህ እያደረጋችሁ ማየት ትችላላችሁ። የት ነው ደግሞ ሩጋ? ሩጋ
ግራራምባ ሀሪማ። እሺ ሩጋ ይሄው እዚህ ጋር ይታያችኋል። ሩጋ መስጂድ ግን ትምህርት ቤቱን አያሳይም እንዴ? ይሄው ሩጋ መስጂድ ሱብሃንአላህ። ይሄው እንደምታዩት ሩጋ እንግዲህ አረንጓዴ ናት። የሚያውቃት ሰው ይሄው በጣም አረንጓዴ ናት። በጣም የምታምር ሀገር ናት ሩጋ። ይሄው 7ና 8ን ሩጋ ነው የተማርኩት እና በደንብ የምታምር ኩታበር ነው። የት ናችሁ የኩታበር ልጆች? ተመልከቱ ሀገራችሁ ሆኖና የት ናችሁ? እዚህ ጋር ነው መሰለኝ ትምህርት ቤቱ። አይዋ ትምህርት ቤቱ ኩታበር ሃይ ስኩል። አይሆ ትምህርት ቤታችሁ የተማራችሁ ኩታበር የተማራችሁ ሃይ ስኩል ይህን ይመስላል። እንግዲህ ያው ሳተላይቱ ከላይ ወደ ታች ነው እና የሚቀርጸው ነው እንጂ በጣም ነው የሚያምረው። ይሄ ሃይ ስኩል ታች ያለው መስሎኛል። በታች ያለው ኩታበር ኤሌመንተሪ ደግሞ ያው እዚህ ጋር እና ሀባይብ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። ይጠቅማል ብላችሁ ካሰባችሁ ለወዳጅ ለዘመዶቻችሁ፣ ለጓደኞቻችሁ ሼር እያደረጋችሁ ሰፈራቸውን ሀገራቸውን ይጎብኙ፣ ባሉበት ሆነው በስልካቸው ማለት ነው። ቪዲዮውን በድጋሚ ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ባይ